ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ እኔ መጀመሪያ ስሜ ናትናኤል ነው። ያሁኑ ደግሞ አድናን። ያሁኑ መሐመድ ሀቢብ ከሰላምኩኝ 15 ዓመት ሆኖኛል። ሰላም አለይኩም ወራህመቱላሂ ወበረካቱ። ስሜ ማዝሃር ነው። እስካሁን አልተቀየረም ስሜ። እስልምና ከተቀበልኩኝ 16 ዓመት የሆነኛል ብዬ ገምታለሁ። 9 ወር የተሰለምኩኝ አልሐምዱሊላህ። አሰላሙ አለይኩም ስሜ ዋስሹ መውደድ ይባላል። እዚህ ቤተክርስቲያን ሀርቡ መንበረ ብርሃን ቅዱስ ሚካኤል ቤተክርስቲያን ውስጥ የሰንበት ተማሪም ነበርኩኝ። ያው የአላህ ፍቃድ ሆኖ ከሰለምኩኝ ወደ 16 ኦር እንደዚህ 17 ዓመት አካባቢ ሆነኛል። ያሁን መርከዝ ከገባሁት ወደ እስልምና ከመጣሁ በኋላ የወጣልኝ ስም ደግሞ ነስረዲን። አያ ማመጁ መቼም ልብሱ ማሻአላህ የከፍታ የፍካት አዲስ ንጋት የሩህ መስከረም ረመዳን አገናኘን በፍቅር ዳግም የአንድነት የህብር ቀለም የከፍታ የፍካት አዲስ ንጋት የሩህ መስከረም ረመዳን ሰበሰበን በፍቅር ዳግም ቂምን ሽሮ ይቅርታን ዘርቶ ሚያጣምረን ልብን አስፍቶ ተሰናክሎ የመራቅጣ ደስ ያሰኛል ወንድም ሲመ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ወንድማችን ስምህን ማን እንበል? የመጀመሪያ ስሜ ናትናኤል ከሳቴ ብርሃን ነው። ያው ደግሞ አድናን። ማሻአላህ አድናን ከልብ እናመሰግናለን። መቼ ነው ወደ ኢስላም የተቀላቀልከው? 2002 ላይ 2002 ላይ ማሻ ስንት ዓመት ማለት ነው? በጣም ጥሩ ነው። 7 ከዛ 10 ምናምን ዓመት ነው። ማሻአላህ ወደዚህ ወደ ቀጥተኛው መንገድ ስትገባ ምክንያት ምን ነበረ? ያው ምንም ምክንያት አልነበረኝም። ቤተሰቦችም እንግዲህ ክርስቲያን ናቸው። ያው ካለንበት ማህበረሰብ አንደኛ ብዙ ጊዜ ጓደኞቻችን እና ሙስሊም ነበሩ። ብዙ ጊዜ እነሱ ጋር ቂራት ምናምን እየሄድን ነበር እንትን የምንለው። ከዚያ ያው ከፍ እያልን እያደግን ስንመጣ ብዙ ነገር ማወቅ እየቻልን ስንሄድ ያው ወዴት ማመዘን እንዳለብን ያን ነገር ራሳችን እንትን ብለን ወደዛ ነው ያመዘነው። ማንም ያስገደደን የተጫንም አካል አልነበረም። በሰዓቱ ቻሌንጅ ያደረገህ ነገር ነበረ እስልምናን ከተቀበልክ በኋላ? በሰዓቱ ትምህርትም ላይ ነበርኩኝ ትንሽ። ዞሮ የማንኛችንም ቤተሰብ ቢሆን በእርግጥ ትንሽ ወደዚህ ነገር ውስጥ ሲመጣ ደስ አይለውም። በተወሰነ መልኩ ቢሆን ቅሬታ ይኖረዋል። በተወሰነ መንገድ ያው እድሜያቸውን አላህ ያርዝምልኝና አበሻ መሐመድ ኑር ማህመድ አለባቸው ያው ትልቁን ድርሻ ይወጡልኛል። በዛ በኩል ያሉትን እነሱ ትልቅ እገዛ አድርገውልኛል። ማሻአላህ ያው ከዛ በኋላ ቤትም ባለኝ አቋም ምናምን ጽናቴን ሲያዩ ያው ሙሉ በሙሉ አምነው ተቀብለው ወደ ቤት ተመልሼ መኖር ሲያለው ያው በሰዓቱ የነበረውን ቻሌንጅ አሁን ላይ እንደዚህ ነው ብዬ ብነግርህ ምናልባት በወሬ ደረጃ ሊሆን ስለሚችል በጣም ከባድ ነው። ያው የቤተሰብ ማለት ያው ትልቁ የሚደክምለት የሚኖርለት ትልቁ ዓላማ ልጅ ነው። ልጁ በዛ መንገድ እንትን ሲል ደግሞ መከፋቱ ስለማይቀር ያው ትንሽ ቅሬታ ነበረ። ግን አልሐምዱሊላህ አሁን ያው ሁሉም ነገር ተስተካክሎ አሁን ደስተኛ ነኝ። ያስገደደ አካል አለ ዲን አልኢስላም ስትቀበል? ማንም ያስገደደን የለም። በነፃነት ነው አልሐምዱሊላህ። የደረሰብንም ተጽዕኖ ምንም የለም። አልሐምዱሊላህ ስንኖርም እስካሁን ወደኸው መርጠኸው ፈልገኸው? አዎ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ወንድሜ። ስምህን ማን ነበር? ከዚህ ቀደም የነበረ ስም? ከዚህ ቀደም የነበረ ስም ማለት ነው። የተቀየረ ስም ነው?
አባስ ማሻአላህ። እሺ መቼ ነው ወደ ኢስላም የተቀላቀልከው? የዛሬ 11 ዓመት አካባቢ። ማሻአላህ። ወደ ኢስላም ስትገባ ምክንያት ምን ነበረ? ምክንያቴ ቀጥተኛ መንገድ ስለነበረ ስላመንኩበት ትክክለኛ መንገድ ነው ስላሰብኩ ማሻአላህ ትክክልም ስለነበረ ነው። ማሻአላህ። ከሰለምክ በኋላ ቻሌንጅ ያደረገህ ነገር ነበረ ከቤተሰብ አካባቢ ጋር ምናምን? አዎ ቻሌንጆች ነበሩ፣ ግን ያው ለምሳሌ ለምን ሰለመ ምናምን አይነት ነገር ይሰርባል፣ ግን ያው ተወጥቷል። ማሻአላህ። እሺ እስልምናን ቀጥተኛውን መንገድ ስትከተል ያስገደደ አካል ነበረ በሰዓቱ? ራስህ አምነህበት መርጠኸው የተከተልከው ሃይማኖት ነው? ማሻአላህ። እሺ ከልብ እናመሰግናለን ወንድማችን። ሰላም አለይኩም ወራህመቱላሂ ወበረካቱ ወንድሜ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስምህን ማን እንበል? ስሜ ዋሲሁ መውደድ ይባላል። ዋሲሁ መውደድ። ድሮ ከስም በፊት የነበረው ስሜ ኖርማሊ አሁንም ይሄው ስም ነው የቀጠለው። ነገር ግን ሰልሜ ወደ መርከዝ ከገባው በኋላ ነስረዲን የሚል ስም ወጥቶልኛል። እና በማንኛው ልጥራ? በነስረዲን ወይስ ዋሲሁ? ደስ ባለ ነስረዲን። እሺ ወንድም ነስረዲን መቼ ነው ወደ ኢስላም የተቀላቀልከው? እንግዲህ 15 ዓመት እንደዛ አካባቢ ሊሆን ነው። ማሻአላህ። ወደ ቀጥተኛው መንገድ ወደ ኢስላም ስትገባ ምክንያት ምን ነበረ? ያው በመጀመሪያ ደረጃ ያው ቤተሰቦቼ ከኋላ ያሉት የነሱ ቤተሰብ ባክግራውንድ በሙሉ ሙስሊም ነበረ እና ከቤተሰቦቼ ቤተሰቦች እናትና አባት ወላጆች አካባቢ የመጣ የረጅም ጊዜ ጥያቄ ነበር። እኔ በነገራችን ላይ ቤተክርስቲያን ተማሪም ነበርኩኝ በጊዜው ማለት ነው። እና እናቶቼ አባቶቼ ጋር ይመጣ የነበረ ወደ ኢስላም እንዲመጡ ግፊት የማድረግ ነገር፣ በተለይ ሼህ ሁሴን የሚባል ወጎት አላት እናቴ፣ ሼህማ የሚባል እንደዚህ ወንድም አላት። ከነሱ ጋር የሚመጣ ግፊት ነበረ እና ያንን ግፊት ቤተሰቦቼ እንትን የማለት ነገር፣ እኔ ደግሞ በጊዜው ቤተክርስቲያን ተማሪ ስለነበርኩኝ ትንሽ በራሴ ማንም አስገዳጅ ባልሆነበት እንትን ትንሽ ከቤተክርስቲያኑ የመውጣት ነገር ከባድ ነበርና የተወሰነ እንትን የማለት ነበር። ከዛ በኋላ ግን ያው በጊዜያት ሂደት አንዳንድ ነገሮችን በማንበብ አንተም የሆነ የራስ ውሳኔ ይኖርሃል። እዛ ውሳኔ ላይ ትደርሳለህ። ከአንተ ውሳኔ በላይ ደግሞ የአላህን እገዛ ያስፈልገዋል። አላህ የፈቀደው ነገር ሲሆን ያ ሁሉም ነገር ይሆናል። ያው አልሐምዱሊላህ ወደ ትክክለኛውና ወደ ብርሃናው ሃይማኖት የአላህም እርዳታው ነው ማለት ነው ልመጣ ችያለሁ። ማሻአላህ ተክቢር። ኢስላምን ከተከተልክ በኋላ ቻሌንጅ ያደረገህ ነገር ነበር? የለም ያው ልጅነቱ ስለነበረ ልጅ እያለህ ምናልባት እኛ አካባቢ ሸዋበር መሀል ህጻናት ነው ተወልጄ ያደግኩት። ትንሽ መጀመሪያ አብረህ የምትማረው የቤተክርስቲያን ተማሪ ምናምን ስለነበረ መሄድ ምናምን ትፈራለህ። ዲነል ኢስላም ላይ ያለህ እውቀት በልኩ የደነደነ እውቀት እስካልሆነ ድረስ ትንሽ የመጀመሪያ እንትን ማለት ነገር መፍራት፣ አንዳንድ ቦታዎችን መቀየር ምናምን እንደዛ ማለት መሄድ ትችላለህ። ግን በጊዜያት ሂደት ስለ ዲነል ኢስላም እያወቅህ በሄድ ቁጥር ዲነል ኢስላም ላንተ እየገባህ በሄደ ቁጥር ግን በቃ ኮንፊደንስ ይኖርሃል። ምንም መሸሽ ምንም አትልም። በቃ በኮንፊደንስ ትሄዳለህ ማለት ነው። ስለዚህ ምንም ቻሌንጅ አላጋጠመኝም። ራሴ ወድጄና ፈቅጄ የገባሁበት እምነት ስለሆነ ምንም ያን ያህል ቻሌንጅ አልነበረው። ማሻአላህ በጣም ደስ የሚል ነው። እና ወደ ቀጥተኛው መንገድ ስትገባ ያስገደደህ አካል ነበረ በሰዓቱ? ምንም እንደነገርኩ ነው ያስገደደኝ ነገር የለም። እኔ አልሐምዱሊላህ በራሴ በኩል የተወሰኑ እንትኖች ነበሩ ነገሮችን የማንበብ ምክንያቱም በጊዜው ማንበብ መጻፍ ነገሮችን ማስተዋል የምችልበት የእድሜ ክልል ምናልባችም 10ኛ ክፍል አካባቢ ነው ያለሁት። ይሄ እድሜ ክፍል ደግሞ ምናልባችም ነገሮችን በጎና ጥሩ ጎኑን መለየት የምትችልበት የእድሜ ክልልና ያ የእድሜ ክልል ስለሆነ ማንም ያስገደደኝ ነገር የለም። እኔ አነብና አንዳንድ ነገሮችን ለራሴ ጥያቄ የሆኑብኝ ነገሮች ነበሩ። በቃ እየተከተልኩት የነበረው ሃይማኖትና ዲነል ኢስላም ጋር ያሉትን ሃይማኖቶች በሁለቱም በማወዳደር ለራሴ ጥያቄ የነበሩብኝ ነገሮች ነበሩ። ከዛ መጨረሻ ላይ ግን በቃ ዲነል ኢስላም የሰው ልጆች በእውነተኛነት ሊገዙ የሚችሉት እምነት እንደሆነ አመንኩኝ። አላህም ደግሞ ረዳኝና የዲነል ኢስላም ወፈቀኝ። አልሐምዱሊላህ ማሻአላህ ያስገደኝ ነገር የለም። በጣም ደስ የሚል ነው የነገርከኝ ያለው ነገር። በመጨረሻ ምንም ሀሳብ ገደብ ሳላደርግ ማስተላለፍ የምትፈልገው መልእክት ካለ? አዎ ማስተላለፍ የምፈልገው መልእክት እንግዲህ ቢኖር ያው ዲነል ኢስላም የሰላም እምነት ነው፣ የፍቅር እምነት ነው፣ የብርሃናማ እምነት ነው። ብዙ ጊዜ ሰዎች አንብበው ለራሳቸው ጥያቄዎችን ከጠየቁ መልሳቸውን ያገኙታል እዛው ላይ። አንድ ይህን ነው ማስተላለፍ የምፈልገው። ሌላ እንትን ባለመጥ ሰሞኑን በተለይ ዘኛ ከተማችን አርቦ ላይ ወደ ዲነል ኢስላም እየመጡ ያሉ ሸባቦች እየበዙ ነውና ያው እንኳን ደህና መጣችሁ፣ እንኳን ወደ ቀጥተኛውና ወደ ትክክለኛው እምነት በሰላም መጣችሁ ማለት ፈልጋለሁ። ይሄን ነው ማለት። ማሻአላህ የነበረን ቆይታ አሪፍ ነበረ፣ ግን ሰዓት ደርሷል። አዛኝ የተባለ ነው። እኔ ለሆን አስፈጣሪ ማርሃባሽ ያከላ ለነበረን ቆይታ ከልብ አመሰግናለሁ። አመሰግናለሁ። ማርሃባ ቂምን ሽሮ ይቅርታን ዘርቶ የሚያጣምረን
ልብን አስፍቶ ተሰናክሎ የመራቅጣ ደስ ያሰኛል ወንድም ሲመጣ ኮዲ ሩሂ ኩፋያ ነፈይሴ በልበለ ነገያ ጀተሳቲ ከኑዱ الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط أنعمت عليهم غير المغضوب عليهم ولا الضالين آمين Wattenotimi Birshinna midaysay Intay isku kena hiddo Jacalka lagu buuxinaysay Waa kan leeshada Si aan u usbinaysiino Hoggina شهر القرآن أهلا يا شهر الغفران أهلا يا شهر التوبة أهلا يا شهر الوحدة أهلا يا شهر القرآن أهلا يا شهر الغفران أهلا يا شهر التوبة أهلا 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 يا رمضان أهلا أهلا يا رمضان عندنا بالكلام يا كفتها يفكات عليم عدش نقاتل ومسكرين رمضان رمضان حقنا نبى فكر داقين بالكلام يا كفتها يفكات عليم عدش نقاتل ومسكرين رمضان رمضان ሰላም አለይኩም ወንድም። ወአለይኩም ሰላም ወራህመቱላህ። ስምን ማን ነበር? የድሮ ሰገድ ያሁኑ መሐመድ ሀቢብ። ማሻአላ እስልምና በመቀላቀል ቀጥተኛውን መንገድ በመመራት ምንድን ነው የሚሰማ? ደስታ፣ መረጋጋት፣ እዚች ልብ ላይ ያለች ደስታ እሷን። ማሻአላ ሽክራን። ቢስሚላሂ ራህማኒ ራሂም ወልዐስሪ ኢነል ኢንሳነ ለፊ ኹስር إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. السلام عليكم ورحمة الله وبركاته. እሺ እኔ መጀመሪያ ስሜ ናትናኤል ነው። ያሁኑ ደግሞ አድናን። ኦልሞስት እስልምናን ሸሃዳን ከተቀበልኩኝ 14 ዓመት 15 ዓመት ሆነኝ። በይፋ ግን እንደዚህ እንትን ብዬ ይፋ ወጥቼ መኖር ከጀመርኩኝ ቢያንስ 11 ዓመት 12 ዓመት ይሆነኛል። አላህ እድሜያቸውን ያርዝምልኝና በሸህ መሐመድ ኑር ታች ሰፈር ብዙ ሰፈር ታውቋቸዋላችሁ እና መሐመድ አለባቸው ወንድማችን እነሱ ጋር ብዙ ዓመት እነሱ ጋር እየኖርኩ ነው እንትን ያልኩት። ትምህርትም በደንብ ዩኒፎርም እነሱ እያሰፉልኝ ነው ስማሬ የነበረው እና ያው ብዙ ቻሌንጆችም አልፈዋል።
ብቻ አልহামዱሊላህ እዚህ ለመድረሴ ትልቁ ሚና እነሱ ተጫውተዋል። እዚህ ያለነውን የሚሆን ገና የሚመጡት ወገኖቻችንን የሚሆን ወንድሞቻችን ልንደግፋቸው ይገባል። በኢኮኖሚ ብቻ ሳይሆን በሐሳብ ደረጃ ልንደግፋቸው ይገባል። ዛሬኛ እዚህ መሆናችንን ብቻ አይደለም ማየት ያለብን። በቃ በዚሁ አጋጣሚ እኛ ተሰብስበን ይሄን ነገር ተያየና ከዚህ በኋላ ማጠንከር አለብን። ነገ ከነገ ወዲያ ለሚመጡብን ጥያቄዎች መልስ ለመስጠት ዛሬኛ መጠንከር አለብን። አሁን የተበተነሳ ይሹ ምናምን ዛሬ ላይ አልነበረም መሰብሰብ የነበረብን ቢሆንም ግን አሁንም ጊዜው አልረፈደም። ከዚህ በኋላ ያለውን ነገር ተመካክረን ሳንራራቅ እንደ ወንድማማችነት ተቀራርበን ያለውን ነገር ችግሮቻችንን መፍታት አለብን። ያመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። የድሮው ልዑል ሰገድ የአሁኑ መሐመድ ሀቢብ ከሰላምኩኝ 15 ዓመት ሆኖኛል። አልሐምዱሊላህ እና ያው እስልምና ደስ ይላል። ያው የበለጠ እንደምንስፋፋ ተስፋ አደርጋለሁ። ወራይ ነው ሰላም አለይኩም ወራህመቱላሂ ወበረካቱ። ስሜ ብሩክ ይባላል። ክርስትና እምነት ስሜ ነበረ። አሁን ደግሞ አቢድ ሆኗል እና ከሰለምኩኝ 7 ዓመት አካባቢ ይሞላኛል። ግን ይፋ ከወጣ ቢያንስ 4 ዓመት አካባቢ 4 አካባቢ ምናምን ይሆነኛልና አልሐምዱሊላህ ረብል ዓለሚን። አሰላሙ አለይኩም። ስሜ ዋስሹም መውደድ ይባላል። እዚህ ቤተክርስቲያን ሀርቡ መንበረ ብርሃን ቅዱስ ሚካኤል ቤተክርስቲያን ውስጥ የሰንበት ተማሪም ነበርኩኝ። ያው የአላህ ፍቃድ ሆኖ ከሰለምኩኝ ወደ 16 ኦር እንደዚህ 17 ዓመት አካባቢ ይሆነኛል። ያሁን መርከዝ ከገማት ወደ እስልምና ከመጣው በኋላ የወጣልኝ ስም ደግሞ ነስረዲን። ሰላም አለይኩም ወራህመቱላሂ ወበረካቱ። ያው አምሲያስ ይባላልኝ። የመጀመሪያ ስሜ አምሲያስ ነው። ህፃን እያለሁ ነው እኔ እስልምና የተቀበልኩት። ያው እናቴም እስልምና እንድትቀበለች ህፃን እያለሁ ነው ሙስሊም የሆንኩት። መሐመድ ነው የተቀየረው ስሜ፣ ግን አብዛኛው ስም በመሐመድ አይተላየም ወላሂ። እና አልহামዱሊላህ ወላሂ ሙስሊም አልገይታ አልহামዱሊላህ ረብል ዓለሚን። ሰላም አለይኩም ወራህመቱላሂ ወበረካቱ። አሁን ግን አብዱላህ ባላለው ስሜ ወልቃይት ነኝ። ብዙ ነገር ፈተና ደርሶብኛል። እኔ እስልምና የተቀበልኩበት ትግራይ ነው፣ ግን ብዙ ነገር ዙሮ አልহামዱሊላህ ምንም አላልኩም። 1 አመት ሆኛለሁ። አለይኩም ወራህመቱላህ። እኔ ሰለሞን ግርማ እባላለሁ። ሱሌማን ግርማ እባላለሁ። 9 ወር የተሰለምኩኝ አልহামዱሊላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። የሆነ ሻዳ ከተቀበልኩ 1 ወር ከምናምን ቢሆነኝ ነው። ሳገለግል የነበረም አሱ ከሚሴ ነው። አዲስ አበባ ወረዳ እንትና 12 ነበርኩ። እዛ ጉለሌ ወረዳም ነበርኩ። ላምበረትም ወረዳ 9 ነበርኩ። አሁን ሻዳ ያው ለመቀበል 3 አመት ምናምን ነው ዝግጁ የነበርኩት። ቤተሰብ ጫና አለ፣ ሁለተኛ ደሞዝ አለ። በሰልምሳ ደሞዝ የሳ ደግሞ ሁለተኛ ደግሞ ሰልሜ ከማን ጋር እኖራለሁ፣ የቤተሰብስ ምን ያክል ርቀትና ቅርበት አለው በማለት 3 አመት ቆይቼ በ3ኛ አመቱ አሱ ከሚሴ 7 ወር አገልግያለሁ። 7 ወር እንዳገለገልኩ ግን ወደዚህ ደግሞ ያለ ትዕዛዝ ትቼ ስቆርጥ ወደዚህ ልመጣ ማለት ነው። ለኮምበልሻ ነው 115 ብር ረቆረጥኩ። አጎን ያለው ምን አይመስላችሁ? ይሄ ነው ኮምበልሻ ስለው አወይ ነው አለ ያዚያሩ ቦታ ማለት ነው። እንደዛ እንዳለኝ ምን አረግዳማ መናሪያ ላይ ያወርደኝ ካዚያ ያልኩት መናሪያ ገባም ካዚያ ወረዳል። ካዚያ ወርጄ አዚያ ትልቁ ምስጊድ ገባሁ። አዚያ ትልቁ ምስጊድ ገብቼ ሻዳውና ተቀበልኩ። በኋላ ኮምበልሻ ነው ወይ ምናምን እየተጠየቃቸው አረ የማሩ ነው። አይ እንግዲህ አልሐምዱሊላህ በዝሮ ይሄ ያለ ትዕዛዝ ነው እና ስም ያልተቀየረም ስሜም ወርቅዬ ነው። አሁንም ያለውም ወርቅዬ ነው። ሰላም አለይኩም። ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ።
የድሮ አልአዛር የአሁኑ አቡዘር ያው እስልምናን በመቀበሌ በጣም ደስ ብሎኛል። እስልምናን ከተቀበልኩ ማለትም ሻሃዳ ከያዝኩኝ 7 ዓመት ይመስለኛል። ሰላም አለይኩም ወራህመቱላሂ ወበረካቱ። ስሜ አባስ ካሳ ይባላል። የመቀድመው ስሜ ያው አቡሽ ካሳ ሁላችሁም ታቁኛላችሁ፣ ወይም ሀብታሙ ካሳ ትምህርት ቤት የሚጠራበት ማለት ነው። እስልምናን ከተቀበልኩኝ ከ11 ዓመት በላይ ሆኖኛል። ኦልሞስት እንደዛ ነው እና አልহামዱሊላህ ነው የምለው። ሌላ ምለው ነገር የለኝም። ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ስሜ ያው ናይላ ተናፉዚ ይባላል። የቀድሞ ስሜ ነው። አሁን ደግሞ ሳሊ ተብሎ ተጠቅቷል። አልহামዱሊላህ ረቢል ዓለሚን። ሂዳያ ከሱ ነው። ለመራኝ አላህ ደግሞ ምስጋና የተቀበለ ነው። አልহামዱሊላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። የቀድሞ ስሜ ተስፋዬ ይባላል። አሁን ደግሞ ሰለሜ ከማል ተብያለሁ። ከሰለምኩ 3 ዓመት ይሆነኛል። ያው አልহামዱሊላህ ሀገሬ ጋይንት ነው፣ ግን የክርስቲያን ሀገር እንደመሆኑ ትንሽ ከበድ ስላለኝ ለቂ መልቻ አልহামዱሊላህ ቅራት እየቀረው ነው ያለሁት። በዚሁ አልহামዱሊላህ ዙሮ መቼም አላህ ይዝሮ አልহামዱሊላህ ቢስሚላህ አልহামዱሊላህ ወደ ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሰላም አለይኩም ወራህመቱላህ። ስሜ እንግዳ ወርቅ ንጋቱ ነበር በፊቱ። አሁን አብዱሰላም ነጋ ነው የሚለው። ያው ስም መቀየር ትርጉም የለውም። ቅድም እንዳሉት ወንድሞቻችን ያው ዋናው ማንነት ነው። ያው እስልምና በጣም ደስ ይላል። ለመስለም ብዙ ጊዜ ሞክሬ ነበረ፣ ግን ያሰብኩት ጁንታው በቃ የጁንታው ሰዓት ላይ አካባቢ ነበረ። ግን የዛ ሰዓት ምን ነው ላይ የምሞት ምናምን ነበር የመሰለኝ እና ከሞትኩኝ አሁን የጀነት ነኝ የጀሃነም ነኝ ብዬ አስብ ነበርና ወላይ ቆም ብዬ ነበር እኔ ሱጁድ አድርጌ ያ ረቢ ነው መልሰኝ ወደ አንተ ወላይ በቃ እስልምና እቀበላለሁ ብዬ ያልኩበት የመጀመሪያ ቀን ነበር ያ ቀን። እና ወላይ አላዋቂ ሰው ሁለቴ ይሞታል። አንድ ጊዜ ይሄ ሰውዬ በዱንያ ላይ ያለ ውሸተኛው ሞት ይሞታል። ሁለተኛው ሞት አኪራ ላይ ይሄ ሰውዬ ዱንያውን ባለመጠቀሙ አኪራ ላይ በሞቱ ምንም ሳያተርፍ በመሄዱ በጣም ያሳዝናል። እና ወላሂ እውነት ለዚህ መንገድ ስለመታጨቴ አልহামዱሊላህ ረቢል ዓለሚን። ከሰለምኩኝ 1 ዓመት ይሆነኛል፣ ግን ይፋ የወጣው እንደው 3 ወር ምናምን ቢሆን። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። የመጀመሪያም ስሜ ማሊካ ነበረ፣ አሁንም ማሊካ ነው። ከሰለምኩኝ 8 ዓመት ሆኖኛል። አልহামዱሊላህ ረቢል ዓለሚን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የመጀመሪያ ስሜ ሄርሜላ ነው፣ አሁንም ሄርሜላ ነው። ከሰለምኩ 2 ዓመቴ። ይሰማል? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማዝሀር አብዱ። አንድ 20 ቀን 25 ቀን እሱ እንኳን ኡስታዝ ኡስማን አቡ በሱ በቃ በጣም የሚነግረኝ ስለ እስልምና ብቻ እንደዚህ ብዬ አልገልጸውም፣ ግን በዚህ አጋጣሚ እሱን ማመስገን እፈልጋለሁ። ያው አባቴ ሙስሊም ነው፣ እናቴ፣ ወንድሜ፣ እህቴ ክርስቲያን ናቸው። ያው ትንሽ መራራቅ ይመጣል ከእህትና ከወንድም ጋር። ያ ቢሆንም ብቻ እንደጠበቅኩት አይደለም። የለም በራሴ ፈቃደኝነት ያው ሌላ ሃይማኖት ውስጥ ያሉት ሰዎች ወደዚህ እስልምና ወደዚህ ሃይማኖት እንዲቀላቀሉ ያው በፈጣሪ እርዳታ እናስገባቸዋለን ኢንሻአላህ።
ይሄ በፊት ሳላቅ ነው ይሄንን እንኳን ያደረኩት ከ2 ዓመት በፊት ነውና ያ ዋናው ውስጥ ነው ይሄ ምንም የሚያደርገው እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ስምህን ማን ልበል ወንድሜ? ስሜ ወርቅ እየታከለባለ። ማሻአላህ። መቼ ነው ወደ ኢስላም የተቀላቀልከው? እስልምና ካገባው 1 ወር ከምናምን ነው። 1 ወር ከምናምን? ማሻአላህ። በዚህ 1 ወር ከምናምን ውስጥ እስልምናን መርጠህ ቀጥተኛውን መንገድ ስትመራ ምክንያት ምን ነበረ ወደዚህ መንገድ እንድገባ ያደረገህ? አይ ምክንያቴማ እዚህ ከሚሴ ቤተክርስቲያን ነው አጥቶን ገብሬ ሳገለግል ነበር። እንደኛ ታወታት የሚባለው ነገር አለ። ታወት ምን ነገር ጥቅም እንደሌለ በቃ ሃይማኖት መነሻው ምን እንደነበረ አንድ ሰው የክርስቲያን እናት ስትወልድ ምን እንደምትወልድ እሷ ስትወልድ ምን እንደምትወልድ 10 ልጅ ብትወልድ 10 ጊዜ ነው የምትሰማው። ለምን ሙስሊም ስለምትወልድ ማለት ነው። هذا اسمه كله على كله ورق اسمه كله وكر ቤቷ ለሞቱ እያለ አዛ ግዝቋ እንትን ድጓ መጽሐፍ አነብ የሃይማኖት መነሻው እንዴት ነው ነበር ክርስትና አመቸ እስከ መቼ ዓመተ ምህረት እንደነበር አዛ ያስረዳል። የጳጳሱ ሚስት በቃ አንቱ የሃይማኖት መሪው ሚስት ስትወልድ ሙስሊም ናት። ለምን ሙስሊም ስለምትወልድ ከዛ በባል ጊዜ ፋሲካ የሚባል ነገር አለ። በአማን ተንሳአምና ሙታን ይሄ መዝሙር ለምን የሚዘምር ምናምን ብለን ስንጠይቅ ይሄማ ክርስቶስ የሚሰቀለው የሚወርደው የአዳም ልጅ ለማዳን ነው። ዝም ብሎ ፈጣሪው ነው ዝም ብሎ ማዳን አይችልም ወይ ብለን ጥያቄ ስናመጣ እንደዚህ ነገር አይጠየቅም ብለው ጥያቄ ሲያመጡ በቃ እስከ 3 ዓመት ምናምን በቃ ውዝግብ ፈጥሮብኝ ነበር። ከዛም በኋላ ግን ያው ደሞዝ ምናምን ነበር ያው የተለያዩ አዲስ አበባ ያው ቅድም እንደጠቀስኩት ወረዳ 10 ነበር፣ ወረዳ 9 ነበር፣ ሁለሌ ወረዳም ነበር። ከዛ በደሞዝ ነው ሳገለግል ነበር። ከዚህም ያው ቀለባሎ 7000 ብር ነው ሲከፈለኝ ነበር እዚህ ከሚሴ ገብርኤል። ከዛ ሳየው ገብቼ ሳየው ምንም ነገር የለም፣ የሚንቀሳቀስ ነገር የለም። እንደዚህ በቃ በእጅ ስዳሰው በቃ ምንም ነገር የለም። እስቲ ዛሬ ነገር ልየው የሆነ ብቻ የነበረው ገብቼ በእጅ አይነካም ይባላል ምናምን ሲሉኝ የነበረው ገብቼ ሳየው ምንም ነገር የለም። ይሄ ነገርማ ዝም ብሎ ነው። ደግሜም ሳየውም እንደዛ ነው። ወይም በቃ እንደው በልሜም ራሱ እንደው የሚታየኝ ምናምን ነገርም የለም። አዛ ዋናው ኃላፊያችን ይመጣል። ኃላፊያችን ሲመጣ ካዚ ወደዚህ እንትን እንዳትሉ ጠብቁ ሌባ ይመጣል ምናምን ይላል። እሺ እንደዛ እያለ ሲመጣ አይ ምን ሊሰርቅ ነው ምን ያገኛል ቢገባ ወይም መጽሐፍ ወይም ብረት መስቀል የሚል ሌላ ምን ያገኛል ይላል። በወዲ 7 ወር አገለግል። እሺ አዛ እንደገና 7 ወር ሊሳገለግል በቃ ሁኔታው ነገር እሳት ነው። ሰክረን እንገባለን፣ ጠጥተን እንገባለን። በቃ የተለያየውን ነገር ጠጥተን ስንለፈልፍ ማደር ነው። ይሄን አጠጡ ይሄን ጠጡ የሚል መጽሐፍ የለም። በቃ መጠጥም ራሱ የለየን በቃ ነገር የለም። ካነፋስ የተፈጠረ መጠጥ እንደፈለገ ነው የምንጠጣው። አስቀያሚ ነገር ነው የምንናገረው። ከዛ ይሄን እንደገና አይ ዙሮ መነሻው ያው ሙስሊም ስለሆነ መስለም አለብኝ። ቤተሰብ ያው ችግር እንደሚያመጣ ቃለሁ። አሁንም ያለሁት ችግር ላይ ነው። ያው አንድ ቀን ሰባላም አንድ ቀን ጾም የምታድር ነው እስካሁን ያለው ለዋፊያና አርቲስታቸው ኡስታዝ አውዱ ነው። እነሱ ነው አሁን ዘውን ያሉት እንዳለ ሰለምቴ ሆነው አሁን ነው ኡስታዝ አውዱ ነው እንዳለ ዘውት ያሉት። ዱዓ ማድረግ ለነሱ ነው አሁን እና በዚህ መልኩ ነው እኔ ካሻ ላይ የተቀበልኩት። ማሻአላህ እንደነገርከኝ ከሆነ አገልጋይ ነበርክ ቤተክርስቲያን ላይ? አዎ። በምን ማዕረግ ነበር የምታገለግለው? ድቅና ድቅና። ማሻአላህ። እና ከሰለምክ በኋላ የነበረው ቻሌንጅ ማለት ችግር ምን አጋጥመዋል? እስልምናን ከተቀበልክ በኋላ ምንድን ነው ያጋጠመህ ነገር? ያጋጠመኝ ችግርማ ውሃ ጥምም አለ፣ ራብም አለ።
ምትኝታም አለ። ያው ችግር ላይ ነው። አሁንም ያለሁትም ችግር ላይ ነው። ይህን በቃ መጨረሻውን ሳላየው ምን ነው ነገር ያው ቤተሰብ ይደውላል፣ በቪዲዮ ደውልና እስኪ እንይህ ምናምን ይላሉ። እስኪ ቆዩ አሁን ኔትወርክ ማይሰራም ብዙም አይደለም በኋላ ደውላለሁ ምናምን ይላል። ቤተሰብ በማታለል ላይ እስካሁን አለ። ያው ችግር አለ ዞሮ ዋጥም አለ፣ ራብም አለ፣ ምትኝታም በቃ ብዙ የተለያየ ፈተናዎች አሉ። ጭንቀትም አለ ራሱ አምለን ያለን እንዴት አደርገዋለሁ? ቤተሰብስ እንዴት አድርጌ ነው የምቀረው? ከቤተሰብስ እንዴት አድርጌ ነው ንብረት የማመጣው? በማለት ያው የሀሳብ ጭንቀትም አለ። ግን ያው እሱ በረመቱ እስካሁን ይዞናል። ለእንግዲህ ደግሞ እሱ ያውቃል ኢንሻአላህ። አሁን ያለህበት ችግር አሁን እንደነገርከኝ ከሆነ ከቤተሰብ ርቀህ ስለሆነ ያለው ይመስለኛል አይደል? ቤተሰቦች አሉት ጎንደር ነው። እኔ ያለሁት ወሎ መስሎኝ። ወሎ ነው ያለው። ደግሞ ጎንደር ያለውን ደግሞ ሁኔታ ያው እሱ ወደ ወሎ እንዴት እንደመጣ እጠይቅሃለሁ መልሼ። ግን እንደዚህ አሁን ቤተሰብ ርቀህ ባለህበት ሁኔታ ችግር እንደነገርከኝ ችግር አለብህ። ሳትበላ ታድራለህ፣ ማረፊያ ታጣለህ ምናምን ነገርና ይሄ የሚፈጠርብህ ነገር እምነት ላይ ተጽዕኖ አሳድሮብሃል? አሁን እስላም ከተቀበልክ በኋላ እስልምናን ስለተቀበልኩ ይሄ ችግር መጣብኝ ብለህ ታውቃለህ? አዚ አዎ እና ተቀበልኩ በኋላ ነው አይ ነብያቶችን 377,000 መላእክት ለዚህ ለአዳም ሲታዘዝ ፈተናዎችን ሁሉ አሳልፈው እንዳለፉ አውቃለሁ። እና ይሄ ነገር መጨረሻውን ሳላይ መጀመሪያው ምን ብያየዋለሁ መጨረሻውን ማየት ያለብኝ እያልኩ ነው እስካሁን ያለው። ስለዚህ ይሄ ጥንካሬ መጨረሻውን ለማየት ነው ማለት ነው። አዎ መጨረሻውን ለማየት ነው። ኢንሻአላህ አላህ ኸይር እንደሚያደርግልህ በአላህን እንጠይቃለሁ። ኢንሻአላህ ከጎንደር ወደዚህ የመጣሁትም ወደ ደሴ የመጣሁትም ያው እስኪ እሱን አጫውተንሽ በቂስና በዲቁና ተቀጥሬ አዚ ከሚሴ የመጣሁ ከሚሴ ወደዚህ የመጣሁት ሻዳ ልቀበል ነው እንጂ ሌላ ስራ አይደለም። ግን መጀመሪያ 7 ወር አዚ ተቀመጥኩ ወሎ የመጣሁት እንደውም ከዚህ ደሴ ወደዚህ ይሄ የሙስሊም ቦታ ነው እየተባለ የምንሄደው በአዲስ አበባ ነው። በደብረ ማርቆስ አድርገን እንደገና በደብረ ብርሃን ዙረን አዚህ ከሚሴ የገባሁት በዛ ነው። ለምን ይሄ ሙስሊም ነው በቃ እንደዚህ በቃ ሃይማኖት እንዲላሉ ይገላሉ ወይ እንዲላሉ ምናምን እያሉ ስለሚያስፈራሩ በአዲስ አበባ ነበር ሲዞር ነበር። እና ቀርበህ ስታየው እንዴት ነው ድባቡ? ሰውማ ፍቅር ነው። ደህና ነው። እሱን ያየን ነው ፊትህ ላይ ያነበብን ነው። ከልብ እናመሰግናለን። ወደዚህ ወደ ቀጥተኛ መንገድ ስትገባ በራስህ ፍቃድ ነው ያስገድደህ አካል? በራሴ ነው በማንበብና በመመራመር በራስ ፍላጎት ነው። ማንም አይደለም። በመጨረሻ መልእክት ማስተላለፍ የምትፈልገው ካለ? ያው እንግዲህ አላህ ካለ ያው ተምሬ የማስተምርበትን ቦታ እሱ ካሰጠ መቼም ወደ ቤተሰብ ያለውን ነገር ለማስተላለፍ እሞክራለሁ። ያው ሀገሩ ትንሽ ጎንደር ስለሆነ ከወደ ምናምን ስለሚል ትንሽ የተወሰነ ያው ከበድ ይላል። እሱ ካለም ደግሞ ሊያቀልም ይችላል ኢንሻአላህ። ይሄ የእሱ ትእዛዝ ነው። ለነበረን ቆይታ ከልብ እናመሰግናለን። አላህ ይጠብቅህ ወንድሜ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ስምህን ማን እንበል? ስሜ ያው አቢድ ግርማ ተፈራ ይባላል። ክርስትና ተከታይ ነበርኩኝ። በባህላ ፍቃድ እና በጓደኞቼ ፍቃድ እስልምና ተከታይነት ያለው እስልምናን ከተቀበልክ ስንት ዓመት ሞላክ? ያው 7ኛ ክፍል ተማሪ ያለኝ ከዛ 6 ዓመት አካባቢ በፊት እና አንዳንድ ጓደኞች በጣም ያመሰግናቸው ማረሳቸው ጓደኞች አሉኝ። ባህል አቅም እንትናቸው መልካም የሆኑ ሰዎች ነበሩና በእነሱ የተነሳ እንትን ብያለሁ። ይፋ ካረኩኝ 1-4 ዓመት ምናምን ነው። ማሻአላህ። ኢስላም ስትቀበል ቀጥተኛውን መንገድ ስትመራ ምክንያትህ ምን ነበር በሰዓቱ? ምክንያቴ ያኔ ማለት በሰዓቱ ምንም አይነት ምክንያት አልነበረኝም። ግን ሰውነት ማለት ሰው መሆን የሚባል ነገር አለ። ጓደኞቼ ጥሩ ሀላቅ ነበራቸውና በጣም አማጭ ቀናቶች አልበቃ ብሎ ሌሊቶች የሚረብሽ ሰዎች ነበርና ከመጥፎ ነገሮች ውስጥ ነበርና የተመለስኩት እና የመጣሁበት መንገድ ጓደኞቼ ነበሩ። 2 ጓደኞች አሉ እና ደጋግመው እኔ ወደዛ መንገድ እንዲገባ ጥያቄ ያቀርቡልኝ ነበር እና እስልምና ማለት ምን ማለት ነው ስጠይቃቸው ለሰው በመኖር
ለራስ መኖር የሚል መርህ አለ እስልምና እና አንድ ቀን ይገባሃል እሱ እና በጣም ሀሳብ ይሆንብኝ ነበር እንደዚህ አይነት ነገር ላይ። ክርስትና ተከታይ ያለውን የሙስሊም ሴቶች አለባበስ በጣም ይማርከኝ ነበር። በጣም ቀና ነበርና አክስቶቼም አያቶቼም ሙስሊም ናቸው። ያው እናቴና አያቴ ብቻ ናቸው የቀሩት። ኢንሻአላህ ኢንሻአላህ እና እነዛ ሁለት ጓደኞቼ በጣም ደክመው ነበር እና እነዚያ ሁለት ጓደኞቼ አማካኝነት የሆነ ነገር ይህን ጥያቄ በጣም እንትን ነበርና ለሰው በመኖር በራስ መኖር የሚለው መርህ ማሰብ ጀመርኩኝ። እስልምና ይህ መርህ ግዴታ ነው እና የሚሉኝ ነበርና ይሄ ማለት ምን ማለት ነው ማለት ወደ ራሴ ሰውን ይሉኝ ነበርና እና ሻወር ስትወስድ ሻወር ቤት ስትገባ እንዴት ነው ሻወር የምትወስደው አሉኝ ስጠይቁ ሻወር ገብቼ አውላልቄ ያው በሳሙና ታጥቤ እወጣለሁ ስላቸው እሱ የነበርክበት ማንነት ነበር አየህ አሁን ግን መሆን ያለብህን መርህ እኛ እስልምና የሚያዘን መርህ እንንገርህ ሲሉኝ ከዚህ ሌላ ምን አይነት መርህ ሊኖር ይችላል ሰው ገብቶ ታጥቦ ሊወጣ ይችላል ስጠይቃቸው በጣም ጓጉቼ ነበርና ያው ሻወር ቤት ገብተህ ስታጠብ አውላልቀህ ውሃ ነክቶ ስጨርስ ሳሙና ከመታ በኋላ ሳሙና ልትመታ ስትል ውሃውን ዝጋው ውሃውን ከዘጋህ በኋላ ሳሙናው መተህ ጨርሰህ ውጣ ይሄ አንድ መልካምነት ነው እስልምና በዚህ አይነት ነገሮች ላይ የተመረኮዘ ነው እና በጣም ተገረምኩኝ ብዙ ነገር መስማት ፈለኩ ብዙ ነገር እንደዚህ እስልምና የሚያዛቸው ነገሮች ነው ማወቅ ፈለኩ በዛን ሰዓት ልጅ ነኝ 7ኛ ክፍል ተማሪ ያለው ነው ያው ብዙ ነገር መልካም ተናገር መልካም ስራ ብዙ ነገሮች ለጎረቤት ያለውን ክብር እስልምና ያለውን ለሰዎች ምን አይነት ሰው እንዳለበት ብዙ ነገር እነሱ ላይ በተግባር አይባቸው ስለነበር የምር በጣም የሚያስቀኑ ጓደኞች ነበሩ እና የሆነ ማለቀው ስሜት ማታ የሚረብሸኝ ነገር መጣ እንደዚህ በቃ ሰው መሆን የለም ሰው እንድትሆን ያው አላህ እንትን ሲለህ ሲያመጣለህ በቃ ሰው መሆን ተመኘው እንዳዲስ መፈጠር የነበርኩበትን ዓለም ለመርሳት ሰው መሆን አለብኝና ደጋግሜ እነሱ ጋር እሄዳለሁኝ በቃ ጓደኞች የሆኑ የምር ማለት ነው ከዛ ብዙ አይነት ፈተና እንዳለ ያን ፈተና ግን አይታየኝም ነበር የሚታየኝ ያ ደስታ ብቻ ነበር ያ ስሜት አላት መልካም መሆን ለሰው መልካም መሆን እና እስልምና በዚህ ልክ ስለሆነ በጣም አልሐምዱሊላህ ረቢል ዓለሚን በእነዚያ ሁለት ጓደኞች አማካኝነት ዛሬ እዚህ ላይ ደርሻለሁ አዎ እኔ ይህን ፕሮግራም ፈልገዋለሁ ያልኩበት አንደኛ ምክንያት ይሄ ነበረ እጅግ በጣም ቻሌንጅ አለው በጣም እምነት የግል ቢሆንም ያው እናት ወልዳለች ያሳድጋለች በተለየ መንገድ ስለነበር ያሳደገችን ያው ለቅሶ ምናምን ይኖራል በጣም መቸገር አለ እናውቀዋለን እና እጅግ በጣም ለ2 ዓመት ከምናምን ድረስ በቃ በጣም እስከሚከብደኝ ድረስ ተቸግሬያለሁኝ እና ፍላጎቱም ያ ደስታ ስሜት እንዳለ ሆኖ አልሐምዱሊላህ ረቢል ዓለሚን እናቴን ፈቅዳልኝ ከወንድሞቼ በኋላ በነፃነት ሰልማለሁ ወንድሞቼ 2 ወንድሞች አሉ ከኔ ውስጥ ያው ማለት መልእክት ማስተላለፍ የሚፈልገው ነገር እዚህ ጋር እምነት ማለት ያው በልብ ነው ይሄ እስልምና አሁን ያለሁበት ማንነት ጥርት ያለ ማንነት ነው ወላሂ ከምር የምር ማንንም እስልምና ላይ ብዙዎች እየሰለሙ ነው በየቦታው ዳዕዋ አድርገውላቸው ምናምን አይደለም እየሰለሙ ያሉት እውነትን በማየትና እውነት ስለሆነ መልካም ስለሆነ እስልምና መልካም ብላ መልካም ስራ መልካም ተናገር መልካም ነገሮችን አድርግ ስለሆነ እኛ ሰብከን ወይ እንትን ብለን አይደለም እዚህ ጋር ያሰለምን ያለነው አስገድደን አይደለም ሰዎች ወደኛ ይመጣሉ እና እስልምና አሁን ምንድነው ካልከኝ አንድ መናገር የምፈልገው ነገር አለኝ ሰሞኑን አሜሪካ ላይ ያየኸው እሳት የተፈጠረው እሳት በጣም ቢን ስለነካኝ ነው መናገር የምፈልገው ያን እሳት እንደዛ ሲፈጠር እንደዛ እንትን ሲሆኑ የመጀመሪያ እርዳታን እንትን ያሉት መልእክት የላኩት የጋዛ ህፃናቶች ነበሩና ይሄ በጣም ከባድ ለማመንም ይከብዳል እና እስልምና መልካም ስራን እና መልካም ስነ ምግባር ነው እንትን የሚለውና አልሐምዱሊላህ ረቢል ዓለሚን السلام عليكم وعليكم السلام ورحمة الله وبركاته عبد الله بلال ህይወቴ ነው የመጀመሪያ ህይወት ነው የነበርኩበት እሺ መጀመሪያ እኔ ተማሪ ነበርኩ
የቤተ ክርስቲያን ማለት ነው። ከዛ ብዙ አድርጌያለሁ። የቤተ ክርስቲያን ትንሽ ተምሬያለሁ። ከዛ እኔ ብዙ ስለ እስልምና ጉዳይ ሲያስተምሩና ሙስሊም እንደዚህ ነው፣ ሙስሊም ሰይፍ ይዞ ይገላል ለክርስቲያን እንደዚህ ያደርጋል ሲሉ ነበሩ። እኔ ግን እውነት ይመስላል ነበር። እኔ ስለምን አልተማርኩም ስለ ጠለቅ ብዬ አላውቀውም ነበር። ከዛ ይህ ጉዳይ መማር አለብኝ ብዬ ገባሁ ወደ ትምህርት ማለት ነው። አየሁትና ብዙ ነገር ጥያቄ አቀረብኩ። ሳቀርብ ብዙ ነገር ነው እኔ ጉዳይ ኢሳ ተወልዶ የምትሉት እንዴት ነው? ከመጽሐፍ ቅዱስ አይወልድም የሚለው ስለምን ጉዳይ ነው? ስለምን ነው? ማርያም የምትሏት ደግሞ ሰው ናት፣ ድንግል ለሆነች እናውቃለን። ግን አባቷ እናቷ ኢያቄም ሐና ናቸው በትክክለኝነት። ግን ከመጀመሪያ ለሷ ማን ነው የፈጠራት? ለሷ የፈጠራት ፈጣሪ ነው። ደግሞ እሷ እንዴት አድርጋ ለፈጣሪ ወለደሽ? ሰው ናት። ፈጣሪ ከወለደሽው ሰው ነው የሚሆን እንጂ አምላክ አይሆንም። ሰው ናት እሷ ከሰው ስለተፈጠረሽ ማለት ነው። ስለዚህ ጉዳይ ስጠይቃቸው ብዙ መልስ በቂ አልሰጡኝም። በቃ አንተ ቀስ ብለህ ደግ ገና ነህ፣ አሁን እውቀት አያስፈልግም ይሉኛል። ስለምን ይሄ ጉዳይ ስለሆነ እኔም በቃ አንዳንድ ወንድሞች ነበሩ ሙስሊሞቹ እየሄድኩ እየጠየቁ በቃ እስልምና ማወቅ አለብኝ፣ ዝም ብዬ መግባት ያለብኝ ማወቅ አለብኝ። አንድ ሙስሊም አይቼ እስልምና መቀበል አይደለም እኔ የምፈልገው ማወቅ ምን እንደሆነ እስልምና ምን ጥቅም እንዳለው። በነገራችን ላይ ከእስልምና አንድ ነገር የሚወደደው ምን ነው? በራስ ፍላጎት ነው የሚመጣው። በቃ በራስ ፍላጎት ነው የሚመጣው፣ ተጋዶ ይመጣል። እኔ በትክክለኝነት ከእስልምና ውጭ ያለ ሃይማኖት ትክክለኛ አይመስለኝም። ደግሞ እኔ ጠይቅ ነበር፣ ብዙ ነገር ጥያቄ አቀርባለሁ፣ ግን ጥያቄ አይመልሱልኝም። አንተ ቀስ ብለህ ደግ ገና ነህ፣ ምን አሁን አዋቂ ከሆንክ እኮ ከባድ እኮ ነው ምናምን ይላሉ። ስለምን ዝም ብዬ መሀይም መሆን ይወዳሉ። ዝም ብለህ በቃ መሀይም ሆነ በቃ ዝም ብለህ ደንቆሮ መሆን ይፈልጋሉ። እና ስለዚህ ጉዳይ ነው እኔ የምፈልገው። አልሐምዱሊላህ ረቢል ዓለሚን እኔ እስልምና ገብቼ ያጣሁት ነገር የለኝም። አልሐምዱሊላህ አንዳንድ ወንድሞች አሉ እኔ ምንም አልሐምዱሊላህ ከእስልምና ውጭ ያለ ሃይማኖት ትክክለኛ አይመስለኝም። እስልምና ከህይወቴ ከዛ ክርስትና ያለሁበት ህይወት የነበርኩበት ህይወት ያሁኑ ይለያል። ሰማይን ምድር ነው። ያሁኑ በጣም ተረጋግቼ የምኖረው አንድ ፈጣሪ ማምን ተረጋግቼ ነው። ያን ጊዜ ከክርስትና ህይወት የነበርኩበት በጣም ከባድ ፈተና ነበር። ብዙ ነገር ተፈትኛለሁ። አልሐምዱሊላህ ረቢል ዓለሚን። ግን እኔ እስልምና ከገባሁ ጀምሬ አንድ ፈተና አልተፈተንኩም። ምንም ሽርክም የለም ምን የለ መስገድ ነው። ድሃም ሀብታም አይልም። ሙስሊም ማለት ሁሉ ነገሩ በቃ ሁሉ ነገር ያወቀ ነው። ምንም ከእስልምና መጣ አንድ ነገር ሽርክ ምናምን የለም በነገራችን ላይ ማለት ነው። እስልምና ከተቀላቀልኩ በኋላ 1 አመት ሆኛለሁ። ግን ከዛ በፊት የነበርኩበት ህይወት ከክርስትና ህይወት ብዙም አልቀጥልም ኖሬ። ስለምን ጣይቀት አበዛ ነበር። ሳበዛ ስለምን ጉዳይ ነው? ይሄ ከምን የመጣ ነው? 3 ፈጣሪ የምትሉት ከምን የመጣ ነው? እንዴት ይሆናል? አንድ አምላክ 3 እንዴት ይሆናል? ያልኩ ብዙ ጥያቄ አቀርብ ነበር። አንገ ክርስትና ህይወት ብዙም እምነት ከዛ በኋላ ጥያቄ ሳቀርብ ከሃይማኖቴ ዳርጋ መውጣት ጀመርኩ ማለት ነው። ወደ 3 አመት ምናምን ሆነ ጥያቄ ካቀረብኩ በኋላ ዝም ብዬ ብዙም ሸለል ያልኩት እጄ ከዛ ጠበቅ ብዬ እስልምና ተቀበልኩበት። እኔ ወልቃይት ነው የተወለድኩ፣ ግን እኔ አብዛኛው ያደኩበት ትግራይ ነው። በትግርኛ ባረገውም ዞሮ ደስ እንዳላችሁ። አዎ ትግርኛ ነው ዞሮ ችግር ያለው። አዎ
ከሰለምኩ በኋላ ፈተና ያጋጠመኝ ብዙ ነገር ነው። ከዛ ከትግራይ ተነስቼ አንዳንድ ወንድሞቻችን ነበሩ በጣም ኢማን ያላቸው ሰዎች ናቸው። ከዛ እናቴ ብዙ አመት ወደ 7 አመት ብዙ አድርጌያለሁ እና ከትምህርቱ በኋላ አባቴ እናቴ ላይ ወልቃይት መጥቼ ከዛ ቀጥ ብለው ያጎቴ ልጆች ናቸው ለምን ሃይማኖት ቀየርክ ወደ ነበርክበት ተመለስ ብለው የተማርከው ለዚህ ነው የተማርከው እኮ ለክርስትና ነው ብለው እስር ቤት ገብቻለሁ። አንድ 10 ወር ታስሬያለሁ። ዝሮ እኔ አልሐምዱሊላህ ረቢል ዓለሚን ብዙ ተገርፌያለሁ ብዙ ነገር እና ስለዚህ ጉዳይ ነው ከእስልምና መጣበት ፈተና ትንሽ ደርሶብኛል። ግን እኔ አንድ አመት 10 ወር ማለት አንድ አመት ማለት ነው። ግን እኔ ምንም አልመሰለኝም እስር ቤት ምንም አልመሰለኝም። ስለምን እኔ የዱንያ ችለዋለሁ የአኺራ ብቻ ነው የምፈልገው ብዬ ፖሊስ ጣቢያ ነው የታሰርኩበት ፖሊስ ጣቢያ ነውና ያሳሰሩ ያጎቱ ልጆች ናቸው። እኔ ምንም መጀመሪያ የቤተክርስቲያን ሰው ነበር። ከዛ እኔ ወድጄው እስልምና ተቀበልኩ። ለምን እስልምና ለምን ተቀበልኩ ብለው ወደ ፖሊስ ጣቢያ ወሰዱኝ። ከፖሊስ ጣቢያ 10 ወር ታስሬያለሁ። ዙር አልሐምዱሊላህ ረቢል ዓለሚን እኔ አንድ ሰው ያየኝ የለም አላህ ብቻ ነው። እኔ ምግብ ለራሱ እየተሰደብኩ ስንት ግፍ ደርሶብኛል። ለዚህም ከዛ ከወልቃይት ተነስቼ የመጣሁ ስለምን እዚህ ሊገሉኝ ስለፈለጉ ነው። ብዙ ሰው ይፈልገኛል ለኔ አንተ ቤተክርስቲያን ሰው ኖሮ ወደ እስልምና ለምን መጣ የተማርከው ይሄ ነው ብሎ ብዙ ሰው ይፈልገኛል። እኔ ግን አልሐምዱሊላህ ረቢል ዓለሚን እስሬት ምንም አይመስለኝም። ራሱ 10 ወር ታስሬ ራሱ 10 አመት ብታሰር ምንም አይመስለኝም። የዱንያ ነገር ችለዋለሁ የአኺራ ብቻ ብዬ አልሐምዱሊላህ ብዬ ዝሮ ስለዚህ ጉዳይ ነው የምናገረው። እስልምና ብዙ ሰው ይፈልጋል። ግን ከእስልምና አንድ ነገር አለ የምናገረው ከይቅርታ ጋርና ብዙ ሰው ይፈልጋሉ። እኔ ለራሱ ማቃችሁ ብዙዎች አሉ እስልምና እኮ ትክክለኛ እምነት መሆን አውቃለን። ግን እኛ እስልምና መተን ምን እንበላለን ምን እንሰራለን ይላሉ። ትንሽ ድግመት ያለ የሙስሊም ከዚህ ትንሽ አለ ይመስላል እንደራሴ ስረዳው ማለት ነው። እና ብዙ ወንድሞቻችን አሉ እስልምና የሚቀበሉ እና የራሳችን እስልምና መጠንከር ነው ያለብን። እኔ ዛሬ በጣም ነው ደስ ያለኝ። ስለምን በጣም ደስ ይላል። እስልምና ማስታወቅ ያስፈልጋል። ትክክለኛ ሃይማኖት መሆን ማስታወቅ ያስፈልጋል። እና ወንድሞቻችን ብዙዎች አሉ እኔ ማቃቸው እስልምና ይፈልጉ ግን ስለዚህ አንዳንድ ነገር ስላለ በገንዘብ አይደለም እናግዛቸው በሐሳብ ማስረዳት ሁሉ ነገር ስለዚህ ጉዳይ ነው የምናገረው። እና ሙስሊም ከዚህ ትንሽ እንትናለና ዝሮ ከኢማናችን መጽናት ነው ያስፈልገን። ዝሮ እዚች ነው የምናገረው። እኔ የሚመጣው እስልምና የሚቀበለው ሰው በደንብ አድርገ ትንሽ እስከሚረጋጋ ድረስ የሆነ ነገር ማገዝ ጥሩ ብዬ አስባለሁ። ማለት አነ ዝናገሮ ዓብይ ዘመሓላልፎ ማለት አነ ብዙሕ ነገር አሕሊፈ ብዙሕ ነገር እንደ አልሐምዱሊላህ ረቢል ዓለሚን አነ ብዙሕ አነ መጀመሪያ እስልምና ምዃን ብጣዕሚ ፈቱ ነው ብጣዕሚ እስልምና ብጣዕሚ ዝፈቱ ግን ወልዓ ስለ ዝነበርኩ ምንም ቦታ ይፈልጥን ደግሞን ቦታ ወፂ አይፈልጥን ስለዚህ ወፂ ስለዚህ ይፈልጥ ትምህርት ስለዚህ ተማርኩ ነራ ትምህርት ተማሂረ ግን ትክክለኛ እምነት ሙስሊም ትክክለኛ እምነት ዘለዎ ሽርክ ዘይብሉ ላኢላሃ ኢለላህ መሐመድ ረሱል ዘለ ምንም አይኮነ ምንም ጥርጥር ይውሉ ናይ ዱንያ ነገር ሁሉ ነገር ይሐልፍ ምንም ዱንያ ምንም ለማዓንቲ ትጽቡት ወልዕ ጽዋሕ ማጥ ትስእኒ እና ስለዚህ ጉዳይ ስለዝኾነ ግን ምንም ከእስልምና ውጪ ዘሎ እምነታን ሐቅ አይመስለን። አነ ካብ ዝነበሩ ኩሉ ናይ ክርስትና ህይወትን ዘለኹ ህይወት ሰማይን ምድሪ ሕጂ አልሐምዱሊላህ ረቢል ዓለሚን ልበይ ተረጋጊኡ ሰላም አልሐምዱሊላህ ረቢል ዓለሚን ሓደ ፈጣሪ ለዛምና ላኢላሃ ኢለላህ መሐመድ ረሱል ዘይክ ሓደ አምላክ ለኻለ አምላክ የለን እና ስለዚህ ጉዳይ አና ዝናገሮ
ሓንቲ ነገር ኣላ መቸም ሓደ ሰብ እንታይ ይብሉ እስልምና ተቀበልኮ እስልምና ሓደ ሰብ ዝቅበልኮ ሲሎም ብፍቅሪ ዓይነት ይብሉ ብገንዘብ ይብሉ እስልምና ዘግድድ ነገር ይውል በዓልካ ወዲድካ በዓልካ መሪእስካ ታዕቶ እምበር ዘግደካ ሰብ የለን ወላ ሓንቲ ሰብ ሙስሊም ኮይኑ ንዓ ሙስሊም ተቀበል ዝብል ሰብ የለን ወላ ሓንቲ ሰብ ዝብል የለን በዓሉ ፈሊጡ በዓል ተመራሚሩ እስልምና ሓቂ ይብሉ በዓል እምነት ኣሚኑሉ ዝመፀ ሰብ እዩ እምበር ማንም ሰብ ሙስሊም ንዓዚ ትክክለኛ እምነት ኢሉ ኣያግድድን